ምን አስታወስከኝ መሰለ እንደዚህ ስትል እኔ በጣም የቆየ ሳይንስ ፊክሽን አለኝ ያላለቀ ባላወራው ጥሩ ነበር actually አነሳሁት ግን ምን ማድረግ ጀመርኩ the whole plot አለ ሲኖፕሲሱ ምናምን ያለቀ ነው ግን አሜሪካን ሀገር ስለሆነ ስቶሪው የሚጀምረው አሜሪካን አላቃትም ከዛ መጣ ያለው ነገር በምን ጀመርኩት እሱም አንድ መንገድ ነው ብዬ ነው አሁን actually ያደገ ነው የጉግል ማፕ ተጠቅሜ ሎኬሽኖቹን ከንትን ወደ እንትን እየተሳደዱ ምናምን ይያልክ ግን ምን ተቸገርኩኝ በቃ now and then I have to refer the map ምናምን በቃ በጣም የቤት ስራው ነው I drop it አቆምኩት ማለት የሆነ ጊዜ ያስረጋጋ ነው ሁለት ነገር ነው እዚህ ውስጥ አንደኛው ፋይናንስ ፋይናንስ ለድርሰት ለመጻፍ ብቻ እኮ አይደለም የሚያስፈልግህ ለመኖር ያስፈልጋል ምንም ጥያቄ የለውም እና ከየትኛው ነህ አንተ ይሄ ለጥበብዬ ብሎ እንደዚህ ደረቱን ይያለ ተርቦም ምንም ብሎ ምናምን በቃ የሚደርሰው ደራሲ መሆን ነው የሚፈልገው ወይስ ምቾት ውስጥ ዘና ብሎ ጥበብ ያለው ከኑሮ ነው ከሚሉት ውስጥ የትኛው ነው ተቸግሮ ያልከው ውስጥ የለውበትም ኮምፕሊትሊ ጽፌው ነበረ ባለፈው ይሄንን ሐሳብ ጥበብ ውለታን ትክፈል ይባል ነበረ የት ነው ጥበብ ውለታን የምትከፍለው በጣም ብዙ አንጋፎች በእንደዚህ አይነት መንገድ እኮ አልፈዋል እውነት ነው ምንም በስራቸው ሳይጠቀሙ ምንም ስለዚህ ጥበብን ዋጋም ሰተራ እንድትከፍል የምታደርገው ራስህ ነህ እንጂ ጥበብ እኮ አካል እኮ የላትም እኮ ጥበብ የሆነ ቢሮ ጠርታ በቃ እንዲህ የሰራበት ክፍያ ይሄ ነው ብላ የምትከፍለው ነገር የለም ግን ጥበብን ራስህ ዋጋ ሰተህ ወደ እንትን ትቀይረዋለህ ወደ መኖሪያ አንዳንዴ እኮ በምትሰራው ነገር የሆነ ነገር ለመኖሪያ ካላገኘ ራሱ እየሰለች ይሄዳል ዴት ወደ ተመሳሳይ ነገር በቃ ቀን በቀን ራሱ ሲደጋገምበት በቃ ለምንድን ነው እንደዚህ የምለፈው ትላለህ የሆነ ሰዓት ላይ ጥያቄ መጣባል ግን ደግሞ የምትወደው ነገር ወደ ስራ ስትቀይረው ወደ መተዳደሪያ ሳንቲም ወደ የምታገኝበት መንገድ ስትቀይረው እንደ ስራ የማይሆንብህ በቃ ደስ ያለ እየተዝናና ትሰራዋለህ በዛው ልክ ደግሞ ሳንቲም ታገኝበታለህ ስለዚህ መጀመሪያ ባልኩ ሐሳብ ከማይስማሙት ወገን ነኝ በፍጹም አልስማማም ልክም አይደለም እና ብዙ ሰው ደግሞ አሁን እየነቃ ይመስለኛል በመሰረቱ የኛ ሀገር አርቱን ከተመለከትከው እኮ ያኖረኛል ብለህ የምትተማመንበት ነገር እኮ አይደለም የትኛው ገጣሚ ነው ሚሊዮነር የትኛው ጸሐፊ ነው መጽሐፍ አሳትሞ ሚሊዮነር ሆኖ ወይ ቢሊዮነር ሆኖ ቤት ሰርቶ መኪና ገዝቶ የተለወጠ ማንም የለም እና ሳይድ አስል ቢኖር ጥሩ ነው ሳይድ አስል ኖሮ ህይወትን ለመምራት ከጎን የሆነ ነገር በደንብ በቃ ሳትጨናነቅ የሚያኖር ነገር ቢኖር ጥሩ ነው ይሄኛውን ያ ፓሽን ስለሆነ ከውስጥ ደግሞ ጠፍቶም እኮ አይጠፋም እኮ አርት በቃ ሁለተኛ አልገባበትም ብትልም አይችልም ውስጥ ነፍስ ላይ ያለ ነገር ስለሆነ ስለዚህ እንዳታማርርም የሆነ ነገር ከጎን ቢኖር ጥሩ ነው በእንደዛ መንገድ ነው የምረዳው ያ በደንብ ረዳለሁ ያስማማል ብያስባለሁ በደንብ ረዳለሁ እና እኔ እንደውም የሆነ ጊዜ መጽሐፍ ሳሳትም በዚህ ዙሪያ ትንሽ መግቢያው ላይ ሄደበታል ለጥበብ ብዬ መራብ ስለማልወድ ብዬ ትክክል እንዴ ያራበክ እንዴት ጽፋለህ ድርሰቱ ገና በ19 ዓመቴ ምናምን የጻፍኩት ግን በቃ አንድም ሰው የሚያሳትምልኝ አልነበረም ከዛ ነው ወደ ራሴ ስራ ገባው ቢዝነስ ሰራው ምናምን አቅም ገነባው ራሴ አሳተምኩት እና እዛ ላይ በቃ 14 ዓመት ምናምን ጋፕ ተፈጥሯል ድርሰቱ ካለቀና ለጥበብ ብዬ መራብ ስለማልፈልግ ወደ ሌላ የገባሁት ቢሆን አይ ተረበ ምንድነው ነው ኮኔ ፖይንቱ አጀንዳውንኩ ግን የዛ ሰሞን በቃ እነዚህ ለጥበብ ብለው የሚራቡ አሉና እንራባለን የሚሉ አሉ actually የሚራቡ ሳይሆን ሚንሱ ጠፍቶባቸው ነው actually ስላልቻሉ ነው እንጂ ቢችሉ አይራቡም ማንም ሰው ራብን አይመርጥም በፍጹም ከዛ ግን አጀንዳ ሆንኩ በቃ እንዴት ይላል ምናምን በኋላ ግን ምን ሆነ 1000 ሰው ጠርቻ አስመርቄ ነው ጉድ የተባለው በቃ ራሱን ፕሮሞት አረገና ስም እየቀየሩ በኢሜይልም በመናም ይሰድቡኛል አንዳንዶቹም ደፈር ያሉት ምንግባባቸው በቃ ጥበብና ገንዘብ አብራይድ ምናምን ያሉ ይመክሩኝ ነበርና
ከዛ ከትንሽ ጊዜ በኋላ የባሱት ሆኑ እነሱ ቅድም እንዳልከው ማለት ሮንግ ወይ ያውም ልመና በሚመስል እኔ ሳስመረቅ በቃ ጨርሻለሁ መጽሐፌን ተዋውቁት ለማለት ነው እንጂ አብልቻ አጠጥቼ ምናምን ነው ማስመርቀው በነፃ ግዛ ምናምን የሚባል መድረክ ላይ አይወራም። አቬለብል ይሆናል መጽሐፉ በዋጋው ከፈለክ ትገዛለህ ከፈለክ አትገዛም። አይ ዶንት ኬር ፕሮሞሽናል ኢምፓክቱን ነው የምፈልገው እና በጣም ቶሎ ቶሎ ነው ያለቀው ያ መጽሐፍ እነሱ እንደዛ ያጠለጠሉት። ከዛ ምን ሆነ 500 መጽሐፍ አሳትሞ 1000 ሰው ይጠራና በግድ ግዙ ተብሎ ተወትውቶ የ100 ብር መጽሐፍ በ200 ብር በ300 ብር። ይሄ አሁን እኔ እንደ ልመና ነው ማየው፣ አይመቸኝም። ጥበብ ለማኛ አይደለችም፣ ጥበበኛ ሰው ለማኛ አይደለም ብዬ ነው ማምነው። አም ሶሪ ላባባ። አሁን እኮ ጥቅሙ መሰለ ፋይናንሻል ስቴብል መሆን አሁን ከመጣው ሐሳብ ጋር በቃ መጽሐፍንም አስመረቀ ብሉልኝ ጠጡልኝ ብለህ ልትሸኝ ትችላለህ ስቴብል ስትሆን። ግን አብዛኛውን እኛ ሀገር ያለው ሲቹዌሽን ይሄ አይደለም። ትንሽ የሚጠቀመው ደራሲው የመጽሐፉ ምርቃት ጊዜ ነው። መጽሐፉን 300 ብር ከሆነ ጨምሮ ሸጦ 600 ብር እና በአንድ በኩል ስትመለከተው ደግሞ አትፈርድበትም። በቃ እንትንን ጥበብ መተዳደሪያ ብሎ ከያዘ ያ ሰው ምንም ማድረግ አይችልም። ግን መኮነን የለብህማ። ጥበብን የሚያከብሩ ሰዎች ማድነቅ ነው ያለብህ። ማለት ትክክል ነው። እኔ ስላቃተኝ ሳምበዲ ሲያስከብረው ተከብሮ ሲያስከብር ማድነቅ ነው ያለብኝ። እኔ አሁን በጣም ማደንቃቸው አርቲስቶች አሉ በሙዚቃውም ራሳቸውንም አስከብረው ጥበቡንም አስከብረው ሀብታም ሆነው የሚኖሩ ደስ ይላል። ለኔ ጥበብ እንደሱ ነው። በጣም ደስ ይላል። ምክንያቱም ዝም ብለህ አማራጭ ካላጣ በቀር ማንም ሰው ጥሩ ኑሮ መኖር ይፈልጋል። ትክክል ነው። ምንም ጥያቄ የለውም። የጥበብ ሰው ስለሆንክ የግድ እየተራብክ ምናምን ልትሰቃየ ለህዝብ ብዬ ምናምን ብትለኝ አይገባኝም። አቅቶህ ነው እኔ የሚገባኝ። ማንም ሰው እጁ ላይ ያለውን ነገር መሸጥ ይፈልጋል። ምንም ይሁን ምን ከዛ ከሸጠው ነገር መጠቀምና ጥሩ ኑሮ መኖር ማንም ይፈልጋል። እኛ ሀገር ያለው ሲስተም ግን አንዳንዴ ለዚህ አይፈቅድልም ስል መጽሐፍን አሳተመ ኢቭን አንዳንዴ ላትመልሶ ትችላለህ። ያሳተምክበት አቃለው በነበረው ውስጥ ስትሄድ በቃ ዲስትሪቢዩት ስታደርግ መጽሐፍ ቤቶቹ አለ ፐርሰንት የሚወሰድ አንዳንዴ ደግሞ አሳተም ያለ ህዝብ ራሱ ስታሳተም ዞር ስትል እውነቴን እኮ ነው የምልህ ታጧለህ። 1000 ሰው አሳተም ብሎ ጠይቆ ብታሳተም 200 ሰው ይሆናል ሊገዛ የሚችለው እና ትደነግጣለህ። እንደያ ሁሉ ዜና አለ በቃ አሳተም ያለኝ መጽሐፉ ታትሟል እንዴ! በጣም ብዙ ደራሲዎች እኮ አሉ 5000 ኮፒ 10000 ኮፒ አሳተመው ቤት ኮፒው በቃ እየተያዩ እውነት ነው። እና ከባድ ነው አንዳንዴ በቃ አትፈርድም ጻፊው ላይ ነው። አይ የመፍረድ አይደለም የኔ ንግግር። ሌላ ሰው ሲሳካለት ማለት ሊቃል አይችልም። ፌር አይደለም በፍጹም። ምክንያቱም ማንም ሰው እኮ ይሄ ጥሩ ካልሆነ መንፈስ ነው የሚመጣው። ገንዘብ የሚጠላ የለም። አንተ እኔ የምፈልግበት ቦታ ላይ እኔ ሳልደርስ ቀርቼ አንተ እዛ ቦታ ስትደርስ ደስ ሊል ይገባል። ቀጥሎ አንተ ነህ የሚገባው እንጂ ቀጥሎ አንተ ነህ እኮ እንትኑ መንገዱ ደስ ካላለ ደግሞ መቼም አትደርስም። ልንገርህ ውስጥ በቀኝነት ካለ አይ ነው አትንቀሳቀስም። በቃ እዛው ነው። አብዛኞቹ የበዛ ይመስለኛል ደግሞ እንደዚህ አይነት አስተሳሰብ በሆነ ሰዓት እና ደግሞ ለጥበብ ስትል የምትራብበት ምክንያትም የለም። ልክ አይደለም። ዱብ ብለህ ሌላ ስራ ሰርተህ ራስን አስከብረህ ስትሰራና አምነበታለሁ። አይ በቃ ደራሲ ብቻ መሆን አለብኝ ብለህ ያውም ካቶንም እንደዛም መስዋዕትነት ከፍለህ ያ ቤስት ሴለሩ ምናምን ላትሆን ትችላለህ። ብዙም የምናየው እሱ ነው። ዝም ብለህ ራስን ደራሲ እንትና ነኝ እያልክ ትገልጻለህ ማለት ደራሲ ነህ ማለት አይደለም። እንደዛም ተሰቃይተህ መስዋዕትነትም ከፍለህ ከኑሮም የለህም ከእውቅናውም የለህም ከድርሰቱም አልተሳካልህም ሲሆን ደስ ይከብዳል በጣም። እና ሌሎች ላይ እኔ ሪመምበር አንድ ሰው ቢሮ መጡ። ትልቅ ሰው ናቸው። ክልል ውስጥ ያለ ትልቅ ሆቴል ስራ አስኪያጅ የነበሩ ናቸው። ከዛ ቢሮ መጡና በቃ ኦልሞስት እያለቀሱ ነው የሚነግሩኝ። ስላቸው አሳታሚ ይፈልግልኝ እንዴ? አሳታሚ ዝም ብሎ እንደዚህ አይፈልግም። እኔ ለጥበብ ብዬ ስራዬን ለቀቄ ኢማጂን ስራ አስኪያጅ ነው የነበሩት። ያንን ቦታ ለቀው ደራሲ መሆን ግድ አይደለም። እየሰሩ መሆናቸው እየሰሩ ዛስ ዋት አም ሴይንግ እንደሱ መሆን ይችላል። የሙሉ ጊዜ ደራሲ ለመሆን
ከድርሰት የሚገኘው ገቢ አንተን የሚያኖር መሆን አለበት። ካለበለዚያ ለመቸገር ብሎ የሙሉ ጊዜ ደራሲ መሆን ትክክል ነው ብዬ አላምንም። ሲቀጥል ድርሰት ከመደበኛ ስራህም ውጭ እኮ መሰራት ይችላል። በደንብ ትችላለህ። ግድ አይደለም። የሙሉ ጊዜ እኮ ደራሲ መሆን ግዴታ እኮ አይደለም። ሙሉ ቀን ስትጽፍ መዋል አይጠበቅብህም እና ሌላም ስራ ላይ ፎከስ ማድረግ አሁን አንተም ወጣት ስለሆንክ ሌሎችም ወጣቶች ፎከስ ማድረግ ጥሩ ሐሳብ ስላነሳ ኮርኩረኸኝ ነው። ፎከስ ማድረግ ያለባቸው ደራሲ መሆን ላይ አይደለም። መጀመሪያ መኖር ነው። መኖር ያልቻለ ሰው ስለ ኑሮ ሊጽፍ ከባድ የሚሆንበት ይመስለኛል። በችግር ውስጥ ሆነህ የምትጽፈው ድርሰት ችግር ነው የሚለው። ስለዚህ ሰው ደግሞ ችግር ሁሌ መስማት አይፈልግም። አቮይድ ያደርጋል፣ አልሸጥ ይላል። አሳታሚም ቢሆን አሪፍ የሚሸጥለትን ሰውና ዝም ብሎ እስቲ ቆይ ልሞክረው የሚለውን ሰው እኩል ትሪት አያደርግም። ግልጽ ነው። ገባል እና እንትነህ ጥሩ ነው እየሄድክበት ያለው መንገድ። እንደዛ ነው መሆን ያለበት ብዬ ነው የማምነው። መማር አለብን ካለፉ ጸሐፊያን እና እንዴ በጣም እኮ ስማቸው በጣም ገናና እኮ አሉ እኮ ሰው ዘንድ በቃ ግዙፍ በየግጥም እንትን ፖስተር ላይ ስማቸው ከስር የሚጻፍ ገጣሚ ግን ስትመለከት ህይወታቸው በጣም በሚያሳዝን ሁኔታ ነው። ታንክ ዩ ያሉትም ምናልባት ሊኖሩ ይችላሉ እና እሱን አይተህ የሆነ ትምህርት ካልወሰድክ በቃ ምንም ጥቅም የለውም እንትኑ። እኔ እንደዛ ነው የተማርኩት። በቃ ትልልቆቹ በጣም ቀርባቸው ስለነበረ ከኔ ልቅ ደግሞ ሞር ልትረዳ ትችላለህ አንተ። ሊገባ ይችላል። ያኔ ልጆኜ ነው የምነግርህ። ልጆኜ የሚመክሩኝ የነበሩ ትልልቆቹ ሳያቸው ኑሯቸው እኔ የምመኘው አይደለም። ገብቷል። ከዛ መስመሬን አስተካከልኩ ማለት ነው። ትምህርት ላይ መዘናጋት እንደሌለብኝ ያ እኔ መስመርን ያስክ የደሃ ጉልበቱ ትምህርት ነው እያልኩ ነው ያደግኩት። እኔ ከተማርክ በቃ የምር ከሆነ የተማርከው ህይወት ይቀይራል። ታለንትም የምር ከሆነ ህይወት ይቀይራል ብዬ ነው የማምነው። እንደሚሸጥ ነው መሆን ያለበት ነው። አካሄደን የነበረው ትሬንድ ውስጥ እየገባህ የሌሎች ብዝበዛ ተጋላጭ ሆነ ህይወት ሊቀየር አይችልም። አሁን ባለው ያልከው ነው የሚወስኑልን እነሱ ናቸው አይደል? ስንት መሸጥ እንዳለበት መጽሐፉ ሳይቀር ትክክል የሚያከፋፍሉልን ሰዎች ናቸው። በዛ መንገድ ህይወት ሊቀየር አይችልም። እሱ ነው የምልህ። ትክክል ነው። እና ስቴብል መሆን ጥሩ ነው። ለምኑም መኖር ይቀድማል እንዳልከው። ስትኖር ነው የምትጽፈውም የምትገጥመውም ፊልም የምትሰራውም። ስለዚህ መጀመሪያ መኖር ማደላደል ጥሩ ነው። ከዛ በኋላ ነው ሁሉ የሚከተለው ብዬ አምናለሁ። ስክሪፕት አሉህ ማለት ነው? አሁን የሙሉ ሰዓት አሉኝ ስክሪፕቶች አሉኝ። ግን እንዳልኩ ራሴ ነኝ ፕሮዲዩስ ማድረግ የምፈልገው ከዚህ በኋላ። ለሌላ ፕሮዲዩሰር መስጠት አትፈልግም? ልሰጥ እችላለሁኝ። ግን ደግሞ የተያዘ ነው ፊልም ስራ። ስክሪፕት ራይተሩ ከዳይሬክተር ጋር፣ ዳይሬክቲንግ ከኤዲቲንግ ጋር። ጥሩ ስክሪፕት ጽፈ ዳይሬክተሩ ጥሩ ካልሆነ ስክሪፕት ሊሞት ይችላል። ስክሪፕት ደግሞ የሞተ ሆኖ ዳይሬክተሩ ጎበዝ ከሆነ ነፍስ ሊዘራበት ይችላል። ስለዚህ ስክሪፕትን ስትሸጥ ለማን እንደምትሸጥ ማወቅ አለብህ። ዳይሬክተሩ ማን ነው? ለከፈለ ብቻ አይሸጥም በፍጹም። እንዴት ዶክመንት ነው፣ ስምህ ነው እኮ ሰለሞን ሽምዬል አደራሲው። እና ደስ በማይል መንገድ ከተሰራ ምንድነው ስራ ምናምን ስም አብሮ ሊጠፋ ይችላል። ዶክመንት ነው በቃ ከተሰራ ተሰራ፣ ስም አለ ሁሌ። ስለዚህ ጥሩ ነው ጓደኛም ብትሆን ከዳይሬክተሩ ጋር እንዲህ ሀሳብ ሼር ብትደራረግ። ይሄ ካልቸር የለም መሰለኛ ጋር ብዙ ጊዜ ደራሲው በቃ ከሸጠ ዞሩ ላይ በቃ ኔክስት ሲደረግም አይሄድም፣ ላይጋበዝም ይችላል። በቃ ሽጣል አንተ ምን ትሰራለህ ሊባል ይችላል። ግን ደግሞ በቃ ፍሬንድ ሆነ እያወራ የተጫወትክ ሀሳብ ሼር የተደራረግ መደራረግ ባለብህ መንገድ ማለት ነው። የአንዱ ስራ ውስጥ ገብተህ እንደዚህ ይሁን እያልክ ሳይሆን ሼር መደራረግ ባለብህ መንገድ የተደራረግክ ብትሰራ ሀሳብ እኔ በእንደዚህ አይነት መንገድ ነው የጻፍኩት በቃ ቶኑን እንዳይሰጥ በእንደዚህ ቢሰራ ምናምን ብትል ጥሩ ነው። እና ዳይሬክተሩን ማወቅ እና ጥሩ ስክሪፕት ተጽፎ ዳይሬክቲንጉም ጥሩ ሆኖ ደግሞ ኤዲቲንጉ ጥሩ ካልሆነ ይዟቸው ገደል ሊገባ ይችላል። ስለዚህ እንደ ሰንሰለት የተያዙ ስለሆነ አርትን ሰራ ከሌላው የሚለየው በቃ ይሄ አሰሪና ሰራተኛ ሆነ መስራ አይደለም። ጥሩ አውትፑት ሊኖር ይችላል ብዬ አስባለሁ። ስለዚህ ራሴ ገንዘቡን ሰርቼ እኔም ፕሮዲዩስ ማድረገው ነው የምትለው? እግዚአብሔር ከፈቀደ አንደኛው ሐሳቤ እሱ ነው። ሁለተኛ ደግሞ ባልኩ መንገድ ነው።
ጥሩ ፕሮዲውሰር ካገኘኝ እንትን ማለበት ምክንያት የለም። ጥሩ ፕሮዲውሰር፣ ጥሩ ዳይሬክተር እና በእንደዚህ አይነት መንገድ ነው ይሆናል ብዬ ማስበው። አንዳንዴ ግን ስስት አይሆንም ወይ ማለት ልክ ነው። የራስ ድርሰት ስለሆነ በጣም ጥሩ ሆኖ እንዲሰራልህ ትፈልጋለህ። ምንም ጥያቄ የለውም። አርት ከሌላው ስራ የሚለየው በቲም ቢሰራም የፊልሙን ጭብጥና አካሄድ በደንብ ያልገባው ሰው ከሰራው ደራሲውና ዳይሬክተሩ ኮኔክትድ ካልሆኑ በሐሳብ መስመሩን ለቆ እንዳልከው ይበላሽበት እድል ይኖራል። ልክ በዛው ተቃራኒ ደግሞ ምናልባት አንተ ካሰብከው በተሻለ በዳይሬክተሩ እስከዚህም የነበረ ስክሪፕት በጣም የተሻለ የሚሆንበት እድልም ሊኖር ይችላልና አለ። እሱን ሊያሳጣህ አይችልም ወይ ነው? እሱ እንዳልኩ ነው። የሞተ ስክሪፕት ዳይሬክተሩ ሊያነሳ ይችላል ያልኩ ሐሳብ ይሄን ነው። አንገደም ስክሪፕቱ ያን ያህል ሆኖ ዳይሬክተሩ አይቶት አንብቦት ሪራይት ሊያደርገውልህ ይችላል እኮ ዳይሬክተሩ። በእንደዚህ አይነት መንገድ ቢሆን ሐሳብ ሼር መደራረግ ጥሩ ነው ያልኩ ቅድም ለዚህ ነው። አብረህ ስትሰራውን ከዳይሬክተሩ ጋር የተነጋገርክ የዳይሬክተሩን ሐሳብ ትረዳለህ፣ ዳይሬክተሩም ደግሞ ያንተን ሐሳብ ይረዳል እና ጥሩ ነገር ታገኛለህ። ጥሩ አውትፑት መነጋገር ጥሩ የሆነው ለዚህ ነው። ማይረባ ስክሪፕት ጥሩ ሆኖ ነፍስ ዘርቶበት እንደዚህ ነው እንዴ እኔ ጽፌ ነበር እስክትል ድረስ ሊሰራ ይችላል። ስለዚህ ምንም ጥያቄ የለውም። ሐሳብ ሼር ለመደራረግ ፈቃደኛ የሆነ ቲም ውስጥ መስራት ጥሩ ነው እና እንዳልኩም ምንም ያለህን ነገርም አትነፍግም። እንደዚህ አይነት ሁኔታዎች ታወጣለህ፣ በደንብ ትሰራለህ። ቤዚክ ስቶሪ መጻፍና ፊልም ስክሪፕት መጻፍ ይለያያል። ፊልም ስክሪፕት አጻጻፍ እንዴትና ከየት ለመድክ? ለሌሎችም የእድሜ ኩዮች ትምህርት እንዲሆን ስለፈለኩ። በአሁኑ ሰዓት መማር ለፈለገ ሰው ዩኒቨርሲቲ መግባት፣ ኮሌጅ መግባት ጥሩ ነው፣ እደግፋለሁ። ሰው መማር አለበት። ግን ደግሞ ዩቲዩብ ትልቅ ዩኒቨርሲቲ ነው። መማር ለፈለገ ሰው ትልቅ ደረጃ ላይ ያሉ ሰዎችም ራሳቸውን አፕዴት የሚያደርጉት በዛ ነው። መማር ከፈለግ በደንብ ትማራለህ። እሱ ጠቅሞኛል። አንድ ፊልም ሜኪንግ የሚባለውን ትምህርት ከመማሬ በፊት። ሁለተኛ ነገር ደግሞ ወደ ፊልም ዓለም ስገባ ረዲ በረካ የሚባል ዳይሬክተር ጋር ነው መጀመሪያ የተገናኘሁት እና ቀን ነው በጣም አዳዲስ የሚመጡ ሰዎችን አይገፋም፣ ይቀበላል አቅም ካለ። ስክሪፕት ራይቲንግ መጀመሪያ ያየሁት እሱን ያሳየኝ። ስክሪፕት ራይቲንግ የሚለውን ጽንሰ ሐሳብ ሃው ቱ ራይት የሚለውን ያሳየኝ የተረዳሁት ከሱ ነው እና የመጀመሪያው መነሻ ካልከኝ እሷ ናት። ወደ ፊልም ውስጥም እንድገባ ስክሪፕት ራይቲንግ እንዴት ነው የሚጻፈው የሚለውን ፎርማትም ለማወቅ ስክሪፕት እንዴት እንደምትጽፍ ማለት ነው በቃ የተረዳሁት ከሱ ነው። ረዲ በረካ ዳይሬክተር ነው። ብዙ ትልልቅ ፊልሞችን የሲኒማ ፊልሞችን የሰራ ሰው ነው። ከዛ በኋላ ግን እንዳልኩ ራሴን እያስተማርኩ መጣሁ። ከዩቲዩብ እየጻፍክ ስትሄድ ደግሞ በደንብ ፐርፌክት እየሆንክ ትሄዳለህ። ብሎም ደግሞ የፊልም ትምህርት ቤት ገባሁኝ። ከዛ ተማርኩኝ። እዛ ደግሞ በደንብ አዳበርኩት። በእንደዚህ አይነት መንገድ ነው። አሁን ስለጠራኸው ሰው ስታነሳ እኔ መጀመሪያ ፊልም ስክሪፕት መጻፍ አላቅም ነበር። when I was young ማለት ነው። ለሌሎችም ለሚመጡት ትምህርት ስለሚሆን ነው የማወራውና ወይም ደግሞ ለቀደሙትም ትምህርት ይሆናል። ሆነን ለመናገር የታወቀ ሰው ነው። ውጭ ሀገር ዳይሬክቲንግ ተምሮ መጣ ምናምን የሚባል ነው። ከዛ ፊልሜን ዳይሬክት እንዲያደርግልኝ ፈልጌ ፊልም ስክሪፕት ጽፌ እንግዲህ ስቶሪ በደንብ አሪፍ ያለው ያው ፊልም እንዴት እንደሚጻፍ አይቼ ስለማላቅ በዳያሎግ መልክ ነው የጻፍኩት። ከዛ ጻፍኩኝና ተቀጣጥረን ምናምን አሳየሁት። በቃ ምንም ፊልም እንደዚህ አይደለም የሚጻፈው ምናምን ብሎ በቃ በጣም አወሳሰበው ኳንተም ፊዚክስ እና ወይ እንዴት እንደሚጻፍ አልነገረኝም። ገባ በጣም ኪሳራ ነበር የተገናኘንበት ጊዜና እለያዘኝ። ከዛ በቃ ማንበብ ጀመርኩ የውጪ እንትኖች
እንዳሁን ዩቲዩብ ምናምን ሳይሆን የዛኔ በብራውዝ አድርገህ በሰርች ኢንጂን ምናምን ነው የምታገኛቸው። ግን እያገኘው መጣሁ ሆሊውድ የሚጠቀሙበት ምናምን የስክሪፕት አጻጻፍ። ከዛ ደግሞ ስለ ፊልም በደንብ እያወቅኩ ስመጣ በጣም ኢምፖርታንቱ ነገር ስቶሪ ነው። ስቶሪ ካለ አሪፍ ዳይሬክተር ቢሆን ኖሮ ምን መሆን ነበረበት? ስቶሪህን ከወደደው ራሱም ሪራይት ማድረግ እኮ ይችላል። ከባድ አይደለም። ለሚጽፍም ሰው መስጠት ይቻላል። በፊልም ውስጥ በጣም ኢምፖርታንቱ 3 ነገሮች ይባልና ስቶሪ ነው። በኋላ ሳቅ ማለት ሁሉም ነገር እኮ ከስቶሪ በኋላ ስቶሪ ከሌለ ሌላው በሙሉ እኮ እሱን ለመግለጽ የምትጠቀመው ነገር ነው እንጂ ቤዝመንቱ እሱ ነው። ያለ ታሪክ ምንም የለም። ቤዙ እሱ ነው። ትክክል። ከዛ በቃ እያወቅኩ መጣሁ ነው የምልህና ፋይናሊ አንድ ፊልም ራሴ ዳይሬክት አደረኩ ለሙከራ ብዬ። ግን ሙከራ አይደለም የምር ነው የሰራሁት። ማንም ሰው መታዘብ ይችላል። ያኔ በደንብ ታይቷል። የጉቦዎቹ ሲኒማ ቤቶች ሳይሆን የመንግስት ሲኒማ 3 ወር በላይ መቆየት ከባድ ነው። ምክንያቱም ከፍለ ስለሆነ የምትገባው ኦዲየንስን ተማምነ ነው እንጂ በ15 ቀን ምናምን የሚወጡ አሉ እያቃታቸው። እኔ እነሱን ሁሉ ነበር የምወስደው ሰዓት እና በደንብ ነው የሰራሁበት። እና ራሴ ዳይሬክት ሳደርግ አብሮኝ የሰሩ ቀድሞ ካሜራ ምናምን ያሰራሁት ልጅ ቀድሞ ብዙ ፊልም የሰራ ነውና ጠርቼው በቃ እስቲ ሾት ሊስት ይዘና ምናምን አልኩት። ከዛ በሚቀጥለው ቀን መጣና እንትን ቤዚክ ሾት ነው እኮ እዚህ ሀገር የሚሰራው ምናምን አለኝ። እስቲ ይሄን ይኸው አልኩት። እኔ ቀድሜ ወረቀት ላይ ጨርሼ ነው ምንም ስሰራ ደስ የሚለኝ። ይሄ ፊልድ ሄደ ምናምን በዚህ ጋር ይሻላል በዛ ጋር ምናምን አልወድም። ማስታወቂያም ስሰራ ፊልም ስሰራና ሲያው ረጅም ሰዓት በቃ ሲያደንቀኝ ሁሉ ሆሊውድ ነው የምትደርስ አይመስላቸውም። ለዛ ነው ያነሳሁት። ያ ተማርኩ ያለው ሰውዬ ለኔ እውቀት ማለት በቃ የሆነ የማያውቅ ሰው ሲጠይቅህ በሱ ሌቭል ማውራት መቻል ነው ለኔ እውቀትና ምንም ጥያቄ የለውም። አንተ ታዘበዋለሁ በቃ ሁሌ እሱን እኮ ነው የምልህ። አንዳንዴ እንትን ምንድነው ይሄ ሰው መናቅ ያዳህያል የምትል ጎረቤት ነበረች። ትክክል ናት። በጣም ትክክል ናት። ዛሬ ናቀው ሰው ዛሬ ገፈው ሰው ነገ እኮ ምን ላይ እንደሚደርስ አታውቀውም። የሱ ቁጥር ልትሆን ትችላለህ እኮ። እውነት ነው። ሰው ደግሞ የሚያስበው ምንድነው ትንሽ ሙለታ ብትሆን ያን ያረክላትን ነገር ነው አእምሮ ላይ የሚመጣው። አሁን ያ ሰውዬ አንተን ሲያገኘ ራሱም እኮ አንተ ምንም ሳትለው እኮ ይሳቀቃል እኮ። አስቲል ያገኘኛል ማለት ቆየ ከተገናኘን፣ ግን ከዛ በኋላ እንገናኝ ነበር። ኢቭን ፊልሙንም ከሰራው በኋላ እሱን ነው የምልህ። እኔ አላነሳበትም ባታነሳበትም ግን ውስጥ ያነሳበታል። ያኔ እንዴት ትሪት እንዳደረገ ስለሚያውቀው ራሱ አንተ ምንም ባትለውም በቃ ያኔ ያስተናገደበት ያኔ ያወራህ መንገድ ግን በዛ ሰዓት ላይ ምን ችግር አለ እኮ። ይሄ እንደዛ አይደለም። በጣም ቀላል እኮ ነው። እንዲህ ብለህ ጀመረህ ከዛ እንደዚህ ጽፋለህ በቃ መንገዱ ይሄ ነው ቢለህ አንተም ደስ ብሎ አሁን በእንደዚህ አይነት መንገድ አልነበረ የምትወራ ይላል። መጀመሪያ አይፈጅም እኮ ለማሳየት። አረ ምን በቃ በጣም ትንሽ ነገር ነው። ግን አንዳንዱ ምንድነው የሆነ ያን ነገር ስታይ የሱን እንጀራ የምትጋፋበት ይመስለኛል። ዓለም ሰፊ እኮ ነው። በቃ በጣም ሰፊ ነው እኮ። ያንተ እንጀራ ምንድነው የሚባለው? ምንድነው ይሻግታል ነው ምን ይባላል? ያንተ የሆነ ነገር ያንተ ነው በቃ። የፈለገ ነገር ቢሆን አታጣውም በቃ። እና ትንሽ ነገር የምታውቀው ነገር ለሰው ማሳወቅ ሰው ማገዝ ምንም ተራ ነገር ነው። ከባድ አይደለም። ሌላ እስቲ በህይወት ውስጥ ፈገግ የሚያሰኝ ኦር እንደው የሚያስተክዝ ቶሎ ጭንቅላት ላይ የሚመጣ ያጋጠመ ነገር? የደስታ አጋጣሚዎች ያው ብዙ ስለሆኑ አእምሮ ውስጥ ላይመጡ ይችላሉ ቶሎ። የሰው ልጅ ልብ ያው ሀዘንን ነው የማስቀረት ዝንባሌ ያለው እና እንዳነሳውልህ ነው የእናቴ እልፈት የእናቴ ሞት ያው ከሱ ከባድ ነው። አይ ካን አንደርስታንድ። እና እሱ ነው በቃ ያው መጀመሪያ የሚመጣው በምን ሁኔታ ውስጥ አንዳንዴ የሆነ ሂት በቃ ይመጣል። በቃ የሆነ ጭንቅላትን በምንም ሁኔታ እያወራክም ሊሆን ይችላል ስራ ላይም ሆነ ምንም ሆነ እና ከባድ ነው ያው እሱ ነው። እረዳለሁ። በጣም አታችመንት ነበራችሁ? በጣም ከምነግርህ በላይ በጣም ከባድ አታችመንት ነበረ። ከዛ በኋላ አታችመንት የሚባለው ነገር በቃ መፍራት ጀመርኩ። ሞት እንዳለ ታውቃለህ እኮ፣ ግን ሞት ሁሌ እንግዳ ነው። እውነት ነው ለሰው ልጅ።
ከጎን ያለው ሰው ልታጣ ትችላለህ ዛሬ። ግን ደግሞ ሌላ ሰው ሲሞት ደግሞ እንደ አዲስ ነው አትለምዶም። በቃ ሞትና ትፈራለህ። አንዳንዴም ደግሞ በቃ ከሆነ ሰው ጋር በጣም አታችልም በመጣ ቁጥር ያ ነገር ይመጣባል አይምሮ ላይ። ነገ ደግሞ በቃ በሆነ መንገድ ባጣው ጉዳቱን ስለምታውቀው በቃ እሱ ከባድ ነው። አታችመንት በጣም ነበረን። በእርግጥ ሁሉም ሰው ከእናቱ ጋር አታችመንት አለው፣ ምንም ጥያቄ የለውም። ግን በቃ እኔና እሷ በጣም ከባድ ነበር። አንደርስታንድ እረዳለሁ በደምብ። ሌላ ፐርሰናል ነው የምጠይቀህ፣ አለመመለስም ትችላለህ። ገርልፍሬንድ አለ? ምንም ችግር የለውም። የለኝም። ለምን መሰለህ የጠየቅኩ የምትሰራቸው ስራዎች ውስጥ አንዳንዶቹ በጣም በቃ ሪሌሽንሺፕን ኢንዴፕዝ የሚያውቅ ሰው ኤክስፐርት ነው የምትመስለውና የመረረው በቃ የማይሳካለት ካራክተር ትክክለኛ ሰው አጥቶ የተማረረ ቅድም እንዳልኩ እንደውም በላጤነት የሚኖር ሰው የምትመስል ያው በዛ ድረስ የማሳመን አቅም ስላላቸው ይመስለኛል። እና ሪሌሽንሺፕ ውስጥ አልፈህ ታውቃለህ ወይ? በዛ ተጎድተህ ኦር ተደስተህ ታውቃለህ ወይ ለማለት ነው። ሪሌሽንሺፕ ሳይሆን ሲቹዌሽንሺፕ የሚባል አይነት ነገር አለ። ያላደገ ወደ ሪሌሽንሺፕ በእንደዚህ አይነት መንገዶች አልፌ አውቃለሁ። ግን ይሄ ሲሪየስሊ በቃ እንደ ሪሌሽንሺፕ ይዤው የቀጠልኩት ነገር የለም እስካሁን ድረስ። እድሜም ገና ነው፣ ብዙ ይደርሳል፣ ችግር የለውም። እና በእንደዚህ አይነት መንገድ ነው ከድርሰቶች መነሻ ነው የጠየቅኩት። ትክክል ነው፣ ጥያቄው ትክክል ነው። ጽሁፎችን፣ ግጥሞችን ሲያ ብዙ ሰው ይጠይቃል። በነገራችን በጣም የተጎዳ ሰው አድርጎ ነው አድናቂዎችም ተመሳሳይ ጥያቄ የሚኖራቸው ስለመሰለኝ። ትክክል ነው። በቃ በፍቅር የተጎዳ በኃይለኛ እንትን ውስጥ ያለፈ ሰው እንደዛ ነው ጽሁፉን፣ በተለይ ግጥሞቹን እንደዛ ይመስላል። ግጥሞችም እንደዛ ናቸው። ፌስቡክ ላይ ግጥሞችንም አያለው። አይ ዶንት ሚስ ኢት በቃ ተናረጋለሁ። እና ከአድናቂዎች ጋር እንዲህ ኢምፐርሰን አጋጣሚዎች ኖሮ ያውቃሉ? አዎ ኢምፐርሰን ማለት ያው በአካል ተገናኝተህ ምናምን መንገድ ላይ እኮ ደስ ይላል። እስቲ ገጠመኝ ሰው ሪአክሽኑ ሲያየ በቃ የሚያሳየው ነገር ከሰራው ነገር በላይ ሰው የሆነ ፍቅር ሲሰጥ ደስ ይላል። በቃ ያው አንዱም ክፍያ ይሄ ይመስለኛል። ከሌላው ነገር በበለጠ የሰው ፍቅር ደስ ይላል። መንገድ ላይ ስትሄድ የሚያሳይ ነገር ይብን ትልልቅ ሰዎች ሆነው እንዲመለከታሉ ያሉ እንዲነሱም ትላለህ። በቃ ይሄን ስታይ ደስ የህፃናት ራሱ በቃ ይሄ 10 ዓመት 12 ዓመት በቃ ደስ ይላል። እና ትልቁ ክፍያ ነው ብዬ የማስበው ነው ይሄንን በቃ የሰው ፍቅር፣ የሰው መውደድ፣ የሰው ፊድባክ ትክክለኛ ነገር እንደሆነ ደግሞ ትረዳለህ። ይሄ የሆነ ለእንትን ለማስመሰል ነገር ምናምን ሲሆን ትክክለኛ ነገሩን ነው የሚገልጽልህ ሰው እና ይሄ ነገር ደስ ይላል። ለየት ያለ አጋጣሚ ይኖርሃል? ለየት ያለ አጋጣሚ ምን አለ? ታክሲ ውስጥ ሆነ ሰዓት መጨረሻው ወንበር ላይ ነው ቁጭ ብዬ ከዛ ነጭ ህፃን ልጅ ታየኛለች እየዞረች ዝም ብላ እንዴ ምንድን ነው ይሄ ነገር አባቴ ነህ ልትለኝ ነው እንዴ? እንደ ድርሰቱ አመጣው። እሺ ከፊርማቴ ቀድሜ ልወርድ እና ልጅቷ ለካ ሰራዎችን ትከታተላለች። እኔ እንግዲህ ህፃን ናት፣ ለልጆች አይደለም አንተ አይደለም ሰራው ቢያውትም ምንም ችግር የለውም። ግን በዛ እድሜ ታርጌት አድርጌ አይደለም ሰራው እኔና ልክ በቃ ታክሲው እየሄደ እናትየው በቃ ታደንቃለች። ስትወርዱ ፎቶ ልነሳ ብላለች። እሺ ምንም ችግር የለውም አልኩኝና ከወረድን በኋላ ፎቶ ተነሳለ ምናምን። ግን አይምሮዬ ላይ እናትየዋ እንደዛ ባትኖሮ እቺ ልጅ እኔን አውቃኝ ወዳኝ ፎቶ ልነሳ ልትለኝ ነው የሚለው ነገር አላስበውም ነበር። ምናልባትም እናትየው ስለምታደንቅህና ስለምታይህ ነው የሚሆነው። የምታየው በጣም ነው የምትከታተል አለችኝ። እራሷ ህፃን ልጅቷ ላስም ይችላል። እኔም እንደዛ ነው ወይ በእናቷ ስልክ እናቷ ስትከታተል አብራ እያየች ነው። ግን በቃ በደንብ ነው ሰራዎች ጋር አምልጧት አቀምና አስተኝ ኦኬ እንደዚህ ማለት እንዴ ይሄ የተለየ ካለ ይሄ ሊሆን ይችላል። በስራዎችህ ውስጥ የማህበረሰቡን ባህል እና ወግ፣ እሴት የመሳሰሉትን ግምት ውስጥ ትከታለህ ወይ ወይስ ዝም ብሎ ፈጠራውን እንደመጣልህ ነው የምትጽፈው?
ይሄ እንኳን ባልለው የምትላቸው ነገሮች አሉ ወይ? እንደወረደ አይደለም ስል አንዳንዴ ማህበረሰቡ የማይደፈራቸውን ነገሮች ደስ በሚል ገለጻ ያ የማይዳፈረው ሰው ራሱ በቃ ደስ ብሎት በሚያየው መንገድ አንዳንድ ሀሳቦችን ላቀርብ እችላለሁ። ይሄ ፍጥጥ ባለ በሚያስጠላ መንገድ አለ አይደለ? ኖር በሆነ መንገድ አይደለም። ደስ በሚል ኮሜዲ በሚያስቅ መንገድ ላቀርባቸው እችላለሁ። ሀሳቦችን እዳፈራለሁ ስል ግን ባልኩ መንገድ ነው። ጥበብም እንደሱ ይመስለኛል አይደል? አሁን መርፌና ክር ሆኖ ስትል በቃ ግልጽ ነው እኮ እሱን ነው የምልህ። ሌላው እኮ በሌላ መንገድ ይገልጿል። ግን ደግሞ ወደዚህ ሲመጣ በቃ ገለጻው ደስ ይላል። መርፌና ክር ሆኖ ስትል ማንንም አይጎረብጥም። ስለዚህ በእንደዚህ አይነት መንገድ ላቀርባቸው እችላለሁ፣ በማይጎረብጥ መንገድ። ግን ደግሞ አይነካ የሚባሉ ነገሮች አሉ፣ እኔም ማልገባባቸው። እነሱ ውስጥ አልገባም። ለምሳሌ የማይነኩትን የማይነኩ ማለት ይሄ ምዕራቡ ዓለም ብትሄድ ኖርማል ሊሆኑ ይችላሉ ነገሮቹ፣ ኖርማል ሳይሆኑም ማለት ነው። አንዳንድ ያለ አይደል የስልጣኔ ምናምን የሚባሉ ነገሮች ይዟቸው የሚመጡ ኃጢአቶችም አሉ። ባይ ዘ ወይ ዝም ብለን እኛ ምዕራቡ እንላለን እንጂ እዛም የተወገዙ ናቸው። እሱ ነው የምልህ። ትክክል አይደሉም፣ ግን ዝም ብለን ሁሉ ነገር ኤክስተርናላይዝ ስለምናደርግ ነው እንጂ ያም ማህበረሰብ እኮ የራሱ ስርዓት አለው። ትክክል። የምዕራቡ ዓለምም ቢሆን አፕሪሼት የማያደርጋቸው ነገሮች ናቸው። ምንጫቸው ከዛ ስለሆነ ብቻ ምዕራቡ በሙሉ እንደዛ ነው። እንዲህ እንዳጠቃላይ መመልከት አንችልም። ምንም ነገር በነገራችን ላይ ያ ማጆሪቲውን ትመለከታለህ እንጂ ሁሉም ይሄ ነው ብለህ የምትፈርጀው ነገር የለም። እኛ የምንሰጋቸው ነገሮች የዛም ስጋት ናቸው፣ የሌላው ዓለምም ስጋት ናቸው። ትክክል ነው ስላሰብኩ ትክክል ነው። የሆነ ሰዓት ላይ ስጋት የነበሩ ነገሮች ዝም ብለህ ወይ በወሬ ወይ አለ አይደለ ቀን በቀን በምታየው በፊልም ውስጥ ስትለማመዳቸው ወደ ኖርማል ይሆን ይመጣሉ ይመስለኛል። ምዕራባዊው ጋር ነው እንደዛ ነው። እንደሱ መነሻው እኮ እሱ ነበረ። ከኛ ይልቅ እነሱ ሞር አዳፕት አድርገውታል፣ ብዙ ሄደውበታል፣ በደንብ ሄደውበታል። እና እኔ የዚህ ነገር መነሻ ብዬ ደግሞ ማስበው መሰለ ሶል ኮንፈርት ዞን ውስጥ መሆን እንደዚህ አይነት ኃጢአት ውስጥ ይከታል ብዬ አስባለሁ። ምክንያቱም ሶስተኛ ዓለም ውስጥ ስትመጣ የኑሮ ሀስል አለ። ቤተሰቤን በመንገር ማስተዳደረው፣ ራሴን በመንገር ማስተዳደረው፣ ማስተምረው የሁሉ ጥያቄ እያለብህ ሌላ እንትን ውስጥ ልገባ አይችልም። ውጪ ላይ ስትመለክ ግን በቃ ኦልሬዲ ባይሰራም እንደው ለአእምሮ ከሰራ ይስራ እንጂ እስኪሞት ድረስ የሚያኖረው የፋይናንስ አቅም ፋሚሊ ሊኖረው ይችላል። ስለዚህ ህይወት ትሰለቸዋለች። ያ ሰው ሁሉንም ነገር አይቶ ይሰለቻል። እስቲ አዲስ ነገር ልሞክር በሚል እንትን ውስጥ ይመስለኛል እንደዚህ አይነት ነገሮች መነሻ እና ሁሉንም እያጠቃለልኩኝ አይደለም፣ ግን ምንጫቸው እዛ ስለሆነ ወይ የበዛ ምቾት ወይ የበዛ ስቃይ እና ችግር ጥሩ አይደለም። ሁለቱም ጽንፍ ጥሩ አይደለም። እና እንደ ሶሳይድ ራሱ የሚበዛው እኮ እዛ እኮ ነው። በነገራችን ላይ ያላደጉ ሀገራት ከሚባሉት ይልቅ ያደጉ ሀገራት እንዳልኩ በቃ ይሰለቻቸዋል ህይወት። በቃ ምንድነው ህይወት ትርጉም ወደ ማጣት ስለሚሄድባቸው በቃ ራሳቸው ላይም ወደ መወሰን ምናምን ሊሄድ ይችላል። እና ወደ መነሻችን ስንመለስ በእንደዚህ አይነት መንገዶች ሊገልጽ ይችላል እንደዚህ አይነት ሐሳቦችን እና በእንደዚህ መያዝ እንችላለን። ስለዚህ ጥንቃቄ ታደርጋለህ ማለት ነው። በደንብ የሚገባ። ለምንድን ነው ይሄን ማነሳብህ? ሁሉም ቲክቶክ ላይ የሚመጡ ኮንቴንቶች የማህበረሰብ ወግ የሚጥሱ ባህል የሚያንኳስሱ ምናምን እንዳልሆኑ አንዱ ማሳያ ያንተ ስራ ስለመሰለኝ በራስ አንደበት መስማት ፈልጌ ነው። እሺ፣ እስካሁን ካነሳውልህ ውጪ አንተ ብትል ደስ የሚልህ ለአድናቂዎችም ይሁን ለእድሜ ኩዮችም ይሁን ለሌሎች ቲክቶከሮችም ይሁን ልታስተላልፍ የምትፈልገው ራስ የምትለው ነገር? እሺ፣ ሶል አመሰግናለሁ። በመጀመሪያ ሐሳብ ስለሚገዛኝ ከሐሳብም በላይ ደግሞ ሰው በሁሉም ሐሳብ ላይ ላይስማማ ይችላል። ብዙ ማንስማማባቸው ሐሳቦች ሊኖሩ ይችላሉ። ግን ልብ ደስ ይለኛል። ልብ ማለት ምንድነው? በቃ ድፍረት፣ ሰው ላመነበት ነገር መሄድ እስካለበት ጥግ የሚሄድ ሰው ጥሩ ነው እና በሁሉም ሐሳቦች አሁን እኔ ላልስማማ እችላለሁ።
ግን አንተ በቃ ልክ ነው ብለህ ባመንክበት መንገድ የምትሄደው ርቀት አንድ እሱ ደስ ይለኛል እና እዚህም እንድመጣ ያደረገኝ አንዱ እሱ ነው። ምክንያቱም የማከብር ሰው ስለሆንክ ፕሮግራሙ ላይ እንግዳውኝ ብቀርብ ያው ለኔም ክብር ነው። ስለዚህ ለአንተ አመሰግናለሁ መጀመሪያ። ሁለተኛ ነገር ደግሞ ጥሩ ነው አሁን ያለው ነገር ጥሩ ነው ስለ ድሮ በጣም ሊሚትድ ነበረ ሰው አቅሙን ለማውጣት ወይ ጋዜጣ ላይ ነው የሚጽፈው ወይ ደግሞ ኢትዮጵያ ቴሌቪዥን ሄዶ ከባድ ይመስለኛል። እኔ እንጃ እሱን መንገድ አላውቅም እኔ ግን በቃ ከባድ ነበረ ያለን ተስጦ ለማውጣት ያለን አቅም። አሁን ግን በደንብ ሰፊ አማራጭ አለ። ቲክቶክን ብቻ ብንመለከት በአንድ ብዙ ቦታ መድረስ ትችላለህ። ከጽነ ጽሁፉ ከአርቱን ብንወጣ ነጋዴም ብትሆን ስራን እዛ ላይ በደንብ መስራት ትችላለህ። ሌላ ሙያ ላይም ብትሆን ሙያን በደንብ ማራመድ ትችላለህ። ለጥሩ ነገር መጠቀም ትችላለህ ማለት ነው። ስለዚህ ነገሮችን በጥሩ መንገድ ብንጠቀም ጥሩ ነው። በተሻለ አቅም ደግሞ ይሄ ኔጌቲቭ ከሆኑ እይታዎች ብንወጣ ጥሩ ብንመለከት ከሁሉም ነገር ጥሩ ነገር ለመመልከት ብንሞክር ጥሩ ነው እላለሁኝ። በመጨረሻ በመጨረሻ ደግሞ በቅርብ የሚወጣ አንድ መጽሐፍ አለኝ እውነት ልብስ የላትም የሚል። በእርግጥ የታሰበው ሐሳቡ ከአንድ ዓመት ከምናምን በፊት ነበረ። ፕሪሴል ነበረ ቅድመ ሽያጭ ማለት ነው። እና ባሰብኩት ልክ አልሄደም መጽሐፉ። በእርግጥ ቅር ያላቸው ሰዎችም ሊኖሩ ይችላሉ። መጽሐፉን ቀድመን ገዝተን ዘገየ ሊሉ የሚችሉ ሰዎች በዚህ ምክንያት ነው የዘገየው። ፕሪሴል አርጌ ነበረ የታሰበው ፐብሊሽ ለማድረግ ስላልተሳካ ነው። አሁን ግን እግዚአብሔር ይመስገን ሙሉ ስፖንሰር የሚያደርግ ሰው ስለተገኘ ከእግዚአብሔር ጋር በይዘትም ተሻሽሎ አዳዲስ የግጥም መድብል ነው የአዳዲስ ግጥሞችም ተጨምረው በቅርብ አውጣለሁ ከእግዚአብሔር ጋር። አመሰግናለሁ። እኔም አመሰግናለሁ። እንግድነትን ተቀብለ ማለት ግብዣይን ተቀብለ ለተመልካቾች እኔ የምጠይቅህን ጥያቄዎችም እያነሳን ለመወያየት ፈቃደኛ ሆነ እዚህ ስለመጣ ከልብ አመሰግናለሁ። ይሄ ከእናንተ የቀደመው ጄኔሬሽን ሁሉም ረጋሚ እንዳልሆነ ለማሳየት ነው። ትክክል ነው። የእናንተ ጄኔሬሽን ደግሞ ሁሉም ይረገም እንዳልሆነ ለማሳየት ነው እንግዳ ያደረኩ። ገና ብዙም አደንቃቸው እዚህ አምጥቼ ባዋራቸው ደስ የሚሉኝ በቲክቶክ ብቻ ያወቅኳቸው ብዙ አሉ እና እኔ ሁሌም እንደምለው እንደ አዋዋልህ እንዳለቃቀምህ ነው። ቲክቶክም ይሁን ዩቲዩብም ይሁን አንተም እንደተናገርከው ውስጥ ያለ ነገር ነው። የትኛውም ፕላትፎርም ላይ ብትወጣ ውስጥ ያለ ነገር ነው የሚወጣው ነው ያልከው። ትክክለኛ ልጅን ቲክቶክ ላይ ነው የምታሳድገው ብለህ በጣም አስራንቶኛል። አይ ነው እና ያው የፕላትፎርሙ ሳይሆን ጥፋቱ የተጠቃሚው ነው ማለት። ተጠቃሚ ስንል ፕላትፎርሙ ላይ የሚጭነውም ያለውን የሚሰጠውም ተቀባዩም ደጋግበህ የምታየው ነገር እኮ ነው በነገራችን ላይ አልጎሪዝሙ የሚያመጣልህ። ስለዚህ ያን ነገር ሁሌ ያ ነገር አንተ ጋር መጥፎ ነገር ቢመጣ ከሆነ አንተ ምርጫ እሱ ነው ምርጫ እሱ ነው ማለት ነው። ፎር ሳም ሪዝን በቃ እዛ ላይ ፎከስ አድርገሃል ማለት ነው። አልበለዚያ ብትዘለው ኦር በሆነ መንገድ ሌሎች ነገሮች ማየት ብታበዛ እነዛን ያመጣልሃል እና ስንጠቀምበት በአግባቡ እንጠቀም ነው ቬሪ ሜሴጅ ሊሆን የሚችለው። ወደ የትኛውም ፕላትፎርም ለሰዎች መስጠት የምንፈልገው ነገር ላይ መርጠን እንስጥ ነው። ስንቀበልም መርጠን እንቀበል ነው እንጂ እንትኑ ላይ ብዙ እርግማኑ ብዙ አይጠቅምም ለማለት ነው። በጣም ነው የማመሰግነው። እኔም አመሰግናለሁ። ሰው እግዚአብሔር ያክብርልኝ። በሌላም ጊዜ አይ ሆፕ መጽሐፍን አሳትመህ እንገናኛለን። አዳዲስ ስራዎችም ሰወጣ እንግዲህ ይቅናል። በርታ። በጣም አመሰግናለሁ። እሺ ቴንክ ዩ